ምርኮኛ ፍሬ ህይወት ማን ናት? ለቤት ለቤት እንክብካቤና ድጋፍ ስራ ተጀምሮ ብዙም ሳይቆይ አንድ እሁድ ማታ ስልኬ ሲያንቃጭል ከየት እንደሆነ ሳልጠራጠር ነበር ከተቀመጠበት ያነሳሁት። አዎን ትክክል ነበርኩ። ፍቅርተ ነበረች። ፍቅርተ ከኔ ጋር እንዲሰሩ ከተመደቡት በጎ ፈቃደኞች ውስጥ አንዷ ስትሆን በሳልና ሩህሩህ ወጣት ነች። እንደ ፍቅርተ ባሉት በጎ ፈቃደኞች እንዴት እንደምኮራባቸው ሳያቸውና ድምፃቸውን ስሰማ የቱን ያህል ነፍሴ በሐሴት እንደምትሞላ መግለጽ በጣም ይቸግረኛል። ስልኩን ዘጋሁና መልሼ ደወልኩ። እንዴት አመሸሽ ፍቅር፣ ችግር አለ አልኳት። ለምን እንደደወለች አሳምሬ ስለማውቀው። ችግር የት ይጠፋል ሲስ፣ ለነገ ጠዋት ቢሮ ከመግባትሽ በፊት ልትመጪ ትችይ እንደሆነ ልጠይቅሽ ነበር አለችኝ በሚመጥን አንደበቷ። በጎ ፈቃደኝነት ሲስተር የሚለውን የነርሶች የሙያ መጣሪያ ሲያቆላምጡት ሲስት ብለው ነው የሚጠሩኝ። አሳምሬ ፍቅር፣ ምን ጥያቄ አለው? የት ልምጣ አልኩኝ ያለምንም ተጨማሪ ጥያቄ። ቀበሌ ጽሕፈት ቤት አለች ፍቅር። ስልኩን ከዘጋው በኋላ ባልፈልገውም ሐሳቤ ወደ ካሳንቺስ ግቢ ገብርኤል ገሰገሰ። እንደምንም ብዬ እንደ ሐሳቤ መንገድ አስቀረሁት። ሐሳቤ ገብርኤል ሰፈር ከገባ መውጫ እንደሌለው አውቀዋለሁ። ምን ያስቸኩለኛል? ሲነጋ ደርስበት የለም። ከሐሳብ መገልገያ የሚሆን ፊልም ከፈትኩና መመልከት ጀመርኩ። አይኖቼን እንዲያደክምልኝ ያህል እንጂ ለፊልም ያለኝ ፍላጎት ከጠፋብኝ ሰንብቷል። በጠዋት ጉዞ ወደ ገብርኤል ሰፈር ሆነ። ከፍቅር ጋር የተለመደ ሰላምታችንን ተለዋወጥን። ጊዜም አላባከንም። ፍቅር መንገዱን ጀመረችው። ተከተልኳት። ጥቂት ሄደች እና ተመለከተችኝ። ምነው ፍቅር አልኳት ገጽታዋን የሐዘን ጥላ አጥልቶበት ተመልክቼ። ስትገቢ እንዳትደናገጪ ብዬ ነው። ምናልባትም እስከዛሬ ድረስ እንደዚህ አይነት ህመምተኛ አጋጥሞኝ አያውቅም። ፍቅር ደግሞ ስንቱን ካየን በኋላ ዛሬም መደንገጥ አለ እንዴ አልኳት ሳጽናናት። ምንም አልመለሰችኝም። እርምጃዋን ቀነስ አድርጋ እየተራመደች ስለምንጎበኛቸው ሴት ሁኔታ አስረዳችኝ። ብዙም ሳንርቅ ከአፍሪካ ዳቦ ቤት ጀርባ በሚገኘው ቅያስ ዘለቅን። ፍቅር ቆም አለችና እዚህ ነው አለችኝ። ጥቂት እንደሄድን አካባቢው ጸጥ ብሏል። ሁለተኛው ግቢ በር ላይ ቆም አለችና ገመድ ነገር ጎተት ስታደርግ የግቢው በር ተከፈተ። ጸጥታው የበለጠ ከበደኝ። ቤቱም ሰው የሚኖርበት አይመስልም። ፍቅር ገርበብ ያለውን መዝጊያ ገፋ አድርጋ ስትገባ ተመለከትኳት። ቤቱ ጨለምለም ብሏል። ፍቅር ግድግዳዋን ዳበስ ዳበስ አደረገችና መብራቱን አበራችው። የቤቱን ውስጥ በዓይኖቼ ማተርኩ። ንጹህ ቤት ነው። አነስተኛ የሶፋ መቀመጫ ከበስተቀኝ በኩል፣ ከበስተግራ ደግሞ የምግብ ጠረጴዛና ወንበሮች እንዲሁም ብፌ አለ። በግድግዳዎቹ ላይ አለፍ አለፍ ብለው የተሰቀሉት ፎቶግራፎች ዓይን ይስባሉ፣ ለቤቱም ድምቀት ሰጥተውታል። እዚህ ናቸው አለችኝ ፍቅር በሳሎኑ መሃል አልፋ ወደ ውስጠኛው ክፍል እየሄደች። ወደ ክፍሉ ውስጥ ስገባ ከፊት ለፊት ግድግዳው ላይ የተሰቀለውን ትልቅ ፎቶግራፍ ተቀበለን። አይኖቼ ከፎቶው ላይ ማንሳት አቃተኝ። በአስራዎቹ መጀመሪያ ላይ የሚገኙ የሚመስሉት ወንድና ሴት ልጆች ቀልብን ይገዛሉ። እማማ እማማ ብላ ተጣራች ፍቅር ወደ አልጋው እየቀረበች። በአልጋው ላይ ሰው የተኛበት አይመስልም። የሰለሰ ድምፅ ከተጠቀለለው ጨርቅ ውስጥ ተሰማኝ። ከግምቴ በላይ ሆነብኝ። ፍቅር ጨርቁን ገለጥ ስታደርገው የሰው ጭንቅላት መሆኑን በፍጹም ማመን የሚያዳግት ነገር ብቅ አለ። ሴትየዋ አንገታቸውን ለማንቀሳቀስ ትግል አደረጉ። እንዴት አረፈዱ እማማ አልኩኝ ከሐሳቤ ወጥቼ። እግዚአብሔር ይመስገን አሉኝ በዛ በለሰለሰ ድምጻቸው። በእንግዲህ አይነት ሁኔታ ውስጥ የምስጋና ቃል መውጣቱን አስቤ ተደነቅኩ። ሴትየዋ ለመገላለጥና መልክቴን ለማድረግ ጓንቶቼን አጠለቅኩና ጠጋ ብዬ እላያቸው ላይ የተጠቀለለውን ጨርቅ ገለጥለጥ አድርጌ ለመደባበስ ሞከርኩ። አብሯቸው የከረመው ቆሻሻ ጨርቅ ሲገለጥ ይሰነፍጣል። አምላኬ ሆይ በዚህ ሁኔታ ለስንት ጊዜ ሆነ የቆዩት አልኩኝ ለራሴ። ፍቅር አጠገቤ አልነበረችም። ወዲያውኑ ግን በትንሽ ባልዲ ለስ ያለ ውሃ ከጎረቤት ይዛ መጣች። ማታ ስትደውልልኝ ገና አይታቸው እየተመለሰች እንደነበር ስለነገረችኝ ለምን የመጀመሪያውን እንክብካቤ እንዳላደረገች መጠየቅ አላስፈለገኝም። አንገታቸው ላይ ሌላ ጨርቅ ተገደግልሏል። ካኔተራ መባል ነገር ነው። ካኔተራውን ገለጥ አድርጌ ዳበስኳቸው።
ሰውነታቸው በውስጡ ስጋ ያለው አይመስልም። ቆዳና አጥንት ብቻ ቀርቷቸዋል። ከውስጣቸው ያልተሟጠጠው እስትንፋሳቸው ብቻ ነው። ከፍቅር ጋር ተጋግዘን እንደሚሆን አድርገን አጽናናናቸው። እማማ ሐኪም ቤት መሄድ ያስፈልጎታል። በቅርብ ጊዜ ሄደው ያውቃሉ? ምንድነው ያመመዎት? አልኳቸው። ከሄድኩ እንኳን ሰንብቻለሁ። ህመሜ ግን ኤችአይቪ ነው። ሐኪም የሚያስፈልገኝም አይደለሁኝም አሉኝ ሴትዮዋ። ግልጽነታቸው በጣም ገረመኝ። ተስፋ የሚባል ነገር በውስጣቸው እንዳልቀራቸው ገባኝ። በጣም ያስፈልጎታል እንጂ ለአንድ ቀንም ቢሆን እንኳን ከስቃይ መተንፈስ ቀላል አይደለም። ደግሞም እኮ ቫይረሱ ተገኘ ማለት ወዲያውኑ መሞት ማለት አይደለም። እርሶ አይነት ጠንካራ ሰው ደግሞ መሞት የለበትም። እኛን ልክ እንደ ልጆቹ ይቁጠሩን። በሁሉም ነገር ልናገለግለው ነው እዚህ የተገኘ ነው። ስለዚህ አሁኑኑ ሐኪም ቤት እንወስዶታለን አልኳቸው። መልስ አልሰጡኝም። ልብስ ያለው የት ይሆን አልኩኝ። አጸዳታናቸው ስንጨርስ ጋቢ ብቻ እንደለበሱ መሆናቸው ሴትዮዋን ስንጥር የመሰለ እጃቸውን እንደምንም ለማንሳት ሞክረው ከበስተጀርባዬ የሆነ ነገር አመለከቱኝ። እጃቸውንም ተከትዬ ዞር ስል ቁምሳጥን መሆኑን አስተዋልኩኝ። ፍቅርም ቀልጠፍ ብላ ሄዳ ከፈተችው። ከቁምሳጥኑ ያወጣችውን ልብስ ይዛ ቀረበች። ፍቅር ረጅም ቀሚስና ከቀሚሱ እንዲስማማ ታስቦ የተሰራ ነጠላ ልብሳቸውን አለበስናቸው። ወዲያውኑ ወደ ቢሮ ስልክ ደወልኩና ያለንበትን ቦታ በምልክት አስረድቼ መኪና እንዲላክልን ጠይቄ መጠበቅ ያዘን። ፍቅር የሆነ ዱካ ነገር ከአንደኛው ጥግ አምጥታ እንድቀመጥበት ሰጠችኝ። አይኖቼ ከሁለቱ ልጆች ፎቶ ላይ ማንሳት አልሆነልኝም። እነማን ይሆኑ የሚለውን ጥያቄ ከአእምሮዬ ማውጣት አልቻልኩም። ከፊት ለፊቴ ባለው ግድግዳ ላይ አነስ ባሉ ፍሬሞች የተሰቀሉ ሁለት ሙሉ ሰውነት የሚያሳዩ ፎቶግራፎችን ደግሞ አየሁ። የወንድ ልጅ ከላይ የሴት ደግሞ ከታች ተሰቅለዋል። ሴቷ ልጅ አጭር ቀሚስና ጥብቅ ያለ ሸሚዝ ለብሳለች። አይኖቼ ወደ ሌላው ግድግዳ አዞርኳቸው። እዚያም እንዲህ ሁለት ፎቶግራፎች አሉ። ሙሉ የወጣትነት እድሜ ላይ ያለች ሴትና ትንሽ ወንድ ልጅ ናቸው። ሴቷ ረጅም የሚያምር ፀጉሯ ትከሻዋ ላይ ተጎዝጉዟል። አቋቋሟ ደግሞ ፀጉሯ የበለጠ እንዲታይ አድርጎታል። ወንድ ልጅ እርሷን አተኩሮ የሚያይ ይመስላል። እነዚህ ሁሉ ልጆቻቸው የሆኑ የት ሄደው ይሆን እኚህ ሴት እንዲህ ብቻቸውን የቀሩት አልኩኝ ለራሴ። የመኪናውን ድምፅ ከገባሁበት የሀሳብ ባህር በድንገት አወጣኝ። ፍቅር ከምኔው ተነስታ በሩ ጋር እንደደረሰች አላየኋትም። መጥተዋል አለችኝ መለስ ብላ። እማማ ብዬ ተጣራሁ። ያ የሰለሰ ድምፅ በፍጥነት መለሰልኝ። ለማንሳት ጎንበስ ስል መልካሙ የመኪናዎቻችን አሽከርካሪ ገብቶ ከበስተጀርባችን ደርሶ ኖሮ ዞር በይ አለኝ። የማንም ድጋፍ ሳያስፈልግ እንደ ሕፃን ልጅ እቅፍ አድርጎ አነሳቸው። የቁመታቸው ርዝማኔ ካልሆነ በቀር ምንም የሚከብድ ሰውነት አልነበራቸውም። ፍቅርተ ከቤት ወጥተን በሩን ለመዝጋት ሳብ ካደረገች በኋላ መለስ አለችና ነጠላ ጫማ ቢጤ አግኝታ ወዲያው ተመልሳ መጣች። ሮጭ ብዬ ከመልካሙ የመኪናውን በር ከፈትኩለት። ኋለኛውን ወንበር ላይ ሴትዮዋን አስቀምጦ በፍጥነት ወረደና መኪናውን ለማስነሳት ገባ። ስምን መልአክ ያወጣዋል እንዲሉ መልካሙ የእውነትም እንደ ስሙ መልካም ነው። ብዙም ባይናገርም የልቡን ሐዘን ገስጣው እየሳቀበት ሁልጊዜ እርዳታ ለመስጠት እንደተጋ ነው። እንደ መልካሙ ያሉ አጋዦች ባይኖሩን ኖሮ የመጀመሪያውን የቤት ለቤት እንክብካቤ ድጋፍ ጊዜያት ፈተናዎች እንዴት መውጣት ይቻል ነበር? ሴትዮዋ ለ15 ቀናት ሆስፒታል ከተኙ በኋላ ሴትዮዋ የተአምር ያህል ለውጥ አመጡ። ጤናቸው በጣም ተሻሻለ። ከሆስፒታል መውጣት ነበረባቸው። ያን ዕለት ሴትዮዋን ከሆስፒታል አውጥተን ወደ ቤታቸው ስንመልሳቸው የተሰማኝ ደስታ፣ በጉንጮቼ ላይ የፈሰሱት እንባ ዘለላዎች፣ ከሴትዮዋ ገጽታ ላይ የተመለከትኩት ደስታና እርካታ በህይወቴ ሙሉ አልረሳቸውም። የሴትዮዋን ለመግለጽ የሚያዳግት ደስታ ተመልክቶ አይኖቼ በእንባ ያልረጠበ ማን ይኖራል? ከዛ በላይ መንፈሳዊ እርካታስ ከየት ሊገኝ ይችላል? አብረውን የሚሰሩት በጎ ፈቃደኞች የቤት ለቤት ድጋፍና እንክብካቤ ኮሚቴ አባላት እቤት ተሰብስበው ጠበቁን። ቄጤማ ተጎዝጉዞ፣ ቡናው ተቆልቶ፣ ፈንዲሻው በትሪ ሞልቶ፣ ዕጣኑ ተጫጭሶ ያ የሞት ጥላ አንዣቦበት የነበረ ጥቁር ቤት በብርሃን ተሞልቶ ነበር የጠበቀን። የተባረኩ የአብራክ ክፋዮች ወላጆቻቸውን እንደሚንከባከቡ ሁሉ በጎ ፈቃደኞቹ በቡድን እንክብካቤዎቻቸውን ቀጠሉ። የህሙማን ጉብኝት በማደርግባቸው ቀናቶች በጎ ፈቃደኞቹ ላስቲካቸውን አሸርጠው ትልቁን ጥቁር ጓንት እጃቸው ላይ አጥልቀው የህሙማኑን ልብስ ሲያጥቡ፣ መጥረጊያቸውን ይዘው አካባቢውን ሲያጸዱ ቆም ብዬ እመለከታቸዋለሁ። አንዳንዶቹ በጎ ፈቃደኞችማ ህሙማን
አልጋቸው ላይ እንዳሉ የማጸዳዳት ክህሎታቸውን በዚህ አጭር ጊዜ ተለማምደው የሚሰሩ አያስመስላቸውም። የልብ ያደርሳሉ። ከሁሉም የሚደንቀኝ በጎ ፈቃደኞቹ ለሚያገለግሏቸው ህሙማን የሚያደርጉት ሙግት ነው። ለከሌ ይሄ ያስፈልገዋል፣ ለከሌ ይሄ ይደረግላት የሚለው ክርክር በተለይ የቁሳቁስ እደላ በሚደረግባቸው ቀናት ጦፍ ይላል። የፍቅርን ሁኔታ መግለጽ አዳጋች ነው። ፍቅር ማንም ባዕድ ናት ሊል በማይችለው ሁኔታ ራሷን ሰጥታ አንዳንዴም እንባዋን አፍስሳ አልቅሳ ከምስኪኑ እናት ምስኪን ቤት ሳህን ቋጥራ ሌላን ጊዜም ለምና ነው ህሙማኑን የምትንከባከባቸው። ሴትየዋን አስተኝተን ቡና ለመጠጣት ተቀመጥን። ፍቅር ቡናውን ለታዳሚዎች በማስተናገድ ጉድ ጉድ አለች። የእርሷን እንቅስቃሴ በዓይኖቼ እየተከተልኩ በሀሳቤ ጭልጥ ስል አልታወቀኝም። 2 ዓመት ወደ ኋላ ሄጄ ወደዚህ ስራ የገባሁበትን ጊዜ አስታወስኩ። በነርስነት ከተመረኩኝ 7 ዓመት ሲቆጠሩ እነሆ 2 ወራት ብቻ ቀርተውታል። ያለፉት 2 ዓመታት ግን በተቀላቀለ ስሜት አእምሮዬ ሲታወክ የቆየባቸው ዓመታት ናቸው። ሙያዬን በጣም የጠላሁባቸውና በጣም የወደድኩባቸው የህይወቴ ብዙውን ጊዜ የኖርኩባቸው የሚመስሉኝ 2 ረጅም ዓመታት። ወደዚህ ስራ ስገባ ይህ ይገጥመኛል ብዬ በጭራሽ አላሰብኩኝ። በጤና ተቋም ውስጥ የተወሰነው ስራዬ የኤችአይቪ ኤድስ ችግር ዘርፍ ብዙነት በሚገባ እንዳጤን አላስቻለኝም ነበር። እናም የቤት ለቤት እንክብካቤና ድጋፍ ተቆጣጣሪ ነርስ ለመሆን ሳመለክት ፈተናውን ስወስድ አልፌ ስቀጠርና ለስልጠና ስታደም በደስታ ነበር። የመጀመሪያው ስራ እንደ ድር ያሉ በማህበረሰብ መቀስቀስና ማስተባበር ነበር። እጅግ በሚያስገርም መልኩ መንግስታዊ ያልሆኑ ድርጅቶችን፣ የማህበረሰብ ተቋማት እና የመንግስት የተባበረ እንቅስቃሴ የታየበት ጅማሮ ጉድ ተባለ። የበጎ ፈቃደኞች ምልመላ በየአቅጣጫው ተጀምሮ በ10 ክፍለ ከተሞች ስልጠናው ሲካሄድ የነበረው የስራ ተነሳሽነትና